13ኛ ምሽት ማቆሚያ የለውም። አሜሪካ ኢራንን ለ13ኛ ተከታታይ ምሽቶች ደበደበች። ወታደራዊ ማዕከላት፣ የድሮን ጣቢያዎች፣ የመገናኛ አውታሮች ወዳልነበሩ ተቀየሩ። ጉዳቱ የት ደረሰ? በኢራን ቢያንስ 4 ሰዎች ተገድለዋል። ኢራን ግን ዝም አላለችም። ባህሬንና ዮርዳኖስን ደብድባለች። የየመን ሁቲዎችም ገብተውበታል። 2 የሳውዲ ታንከሮችን በቀይ ባህር አጠቁም። የነዳጅ ዋጋ $100 ደርሷል። ዓለም ወደ ስጋት ቀጠና ገብቷል። ወዴት ሊደርስ ይችላል? ትራምፕ አስፈሪ ማስጠንቀቂያ ሰጥተዋል። ኢራን በሆርሙዝ ባህር ላይ አንድ መርከብ ብትመታም እኛም አንድ ድልድይ ወይም የኃይል ማመንጫ እናፈርሳለን፣ በቴህራን መሃልም ቢሆን እንኳ ብለዋል። የበለጠ ትልቅ ጥቃት ለመፈጸምም እያሰላሰሉ ነው። ግጭቱ ከኢራን አልፎ ወደ ባህሬን፣ ዮርዳኖስ፣ ሳውዲ ተስፋፍቷል። ማንም የት እንደሚያበቃ አያውቅም። ለማስቆም ምን እየተደረገ ነው? የተባበሩት መንግስታት ዋና ጸሐፊ ጉተሬዝ ግልጽ ጥሪ አቅርበዋል። ዲፕሎማሲ ብቸኛው መንገድ ነው እያሉ ነው። ፓኪስታን በሽምግልናው ጥረት አሁንም ቀጥላለች። በሰኔ ወር አሜሪካና ኢራን ድርድር ጀምሮ ነበር። ኢራን ግን ትናንት የቀረበላትን የተኩስ አቁም ሐሳብ ውድቅ አድርጋለች። ተስፋ አለው ወይ? ድርድሩ አልሞተም፣ ግን በሁለቱም በኩል ያለው ቁርጠኝነት አናሳ ነው። እስከዚያው ድረስ እያንዳንዱ ምሽት እንደ 13ኛው ይሆናል። ቦምብ፣ ፍርሃትና እርግጠኛ ያልሆነ ነገር።